ሀይ ቤተሰብ እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ላለው እግዚአብሔር ጸጋ ይብዛላችሁ። ዛሬ በአንድ ሀሳብ ነው አብረን ትንሽ ቆይታ የምናደርገው። ትንሽ ጊዜያችሁን አውሱኝ። ራዕይ ምዕራፍ 22 ቁጥር 12 ላይ ያለውን ጥቅስ ሀሳብ እሱን ይዘን ነው ትንሽ ቆይታ የምናደርገው። ምን ይላል እግዚአብሔር? ራዕይ 22 ቁጥር 12 ላይ የሚነግረን እንግዲህ ይሄ ነው። እነሆ ቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። እኔ ቶሎ እመጣለሁ ይላል። የታመነ እግዚአብሔር ነው ወገኖቼም፣ ሰው አይደለም፣ መለኮት ነው። እኔ ቶሎ እመጣለሁ ያለው ታማኝ ነው፣ ቃሉንም አያጥፍም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ቶሎ ይመጣል። እነሆ ቶሎ እመጣለሁ። ራዕየ ዮሐንስ መጽሐፉን ሲያጠቃልል 22ኛው ምዕራፉን ሲዘጋ እነሆ ቶሎ እመጣለሁ የሚለውን የክርስቶስን የመምጫውን የምስራች በመናገር ነው። ወገኖቼ ጌታ ኢየሱስ ክርስቶስ ዳግም ይመጣል። ለእያንዳንዱ እንደ ስራው መጠን ሊከፍለው መድኃኒታችን ኢየሱስ ክርስቶስ በቅርብ በክብር ይገለጣል። ይህንን ዳግም መምጣት በመናፈቅ መንፈሱና ሙሽራይቱ ወይም ቤተክርስቲያን በአንድ ድምፅ ና ይላሉ። ስለዚህ ይህ ጥሪ የሚደመደመው የእግዚአብሔርን ጸጋ ለሚጠብቁ ሁሉ የተሰጠ የተስፋ ጥሪ ነው። ይህን ሰምቶ እንግዲህ እነሆ ቶሎ እመጣለሁ ለሚለው ለንጉሳችን መዘጋጀት ነው ዋናው። በዚህ ዙሪያ 3 ነገሮችን አይተን እንጨርሳለን። አንደኛው የድል አድራጊው ንጉስ መምጣት ነው። ንጉሳችን ይመጣል። አንደኛው የድል አድራጊው ንጉስ መምጣት። እንግዲህ የራዕይ መጽሐፍ ዋናውና ትልቁ መልእክት ስለ ክርስቶስ ዳግም መምጣት መናገሩ ነው። ኢየሱስ ክርስቶስ በድል አድራጊነት እንደሚመጣ ባለራዕዩ ይናገራል። በድል አድራጊነት ይመለሳል በክብር። ከዚህ ቀደም በመጀመሪያው ምጽአት አቅመ ደካማ ሆኖ ሕፃን ሆኖ ከሰው እርዳታ የሚያስፈልገው ሆኖ ሲገለጥ፣ ያሁኑ ግን በኃይል በክብር በመላእክት አለቃ ታጅቦ በቅርብ ይመለሳል። ስለዚህ በክብር እንደሚመጣ ባለራዕይ ዮሐንስ ይናገራል እና መድኃኒታችን ኢየሱስ ክርስቶስ በክብር ይገለጥ። ዛሬ የምታልፍባቸው ውጣ ውረዶች፣ ትግሎችና እድሎች ትርጉም የሚኖራቸው ከሚመጣው ጌታ አንጻር ሲታይ ብቻ ነው። ስለዚህ ዛሬ ሆነ ነገ የምትኖረው ኑሮ፣ የምታስበው ሐሳብ፣ የምትሰራው ስራ ሁሉ ለሚመጣው ንጉስ የተገባ ይሁን። ሁለተኛው የኢየሱስ ክርስቶስ ዳግም ምጽአት ሲገለጥ ፍርሃት ወይስ ናፍቆት? ፍርሃት ወይስ ናፍቆት? ወገኖች የተዘጋጁት እንኳን ደህና መጣልን ብለው በናፍቆት ይጠባበቁታል። ላልተዘጋጁት ግን ወየው መጣብኝ ብለው ተራሮች ደብቁኝ ወደ ማለት ይደርሳሉ። እኔና እናንተ ዛሬ መጣብን ወይስ መጣልን ነው የምንለው? ሁለተኛው ፖይንት ፍርሃት ወይስ ናፍቆት? የጌታ መምጣት ለዓለም አስፈሪ ፍርድ ቢሆንም እኛ ለልጆቹ ግን የድካማችን ማረፊያ፣ የእንባችን መታበሻና የክብራችን መጀመሪያ ነው። እነሆ ቶሎ እመጣለሁ የሚለው ቃል በልባችን ሲያስተጋባ ለቅድስናና ለታማኝነት አዲስ ኃይልን ይሰጠናል። መጽሐፉ በጸጋ እንደሚደመድም ሁሉ የእኛም ሕይወት በጸጋው ተጀምሮ በጸጋው በድል አድራጊነት ይጠናቀቃል። ስለዚህ ተዘጋጅቶ መጠበቅ መጣልን ወደሚል ሐሳብ ይዞን ይሄዳል። ሶስተኛው ነጥብ እና የመጨረሻው ለክብሩ መቆም ነው። እስከዚያው ለዛች ለታላቋ ቀን በቃሉ እየታነጽን በመንፈሱ እየተመራን እየጸናን ለክብሩ እንቁም። የሰማይና የምድር ጌታ የሚሰጠን ዋጋ ከምድራዊ ድካማችን እጅግ የላቀ ነው። አሜን ጌታ ኢየሱስ ሆይና እያልን በታላቅ ናፍቆት እንጠብቀዋለን። እነሆ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ልከፍል ዋጋዬ በእኔ ነው በማለት ይናገራል። ወዳጆቼ ሆይ የህይወታችን ግብ አንድ ነው። እርሱም ጌታን ለመቀበል መዘጋጀት ነው። ጌታ ቶሎ እመጣለሁ ሲል እንድንነቃና ዛሬ ራሳችንን የት ነው ያለነው ብለን እንድንፈትሽ ነው። ስለዚህ ዋጋ የሚወሰነው ዛሬ በምታደርገው ምርጫ ነው። ጥያቄው ይሄ ነው። ልብስን በበጉ ደም አጥበሃል? በቅድስናና በታማኝነት ለጌታ እየኖርክ ነው? ዛሬውኑ ና የሚል መንፈሳዊ ዝግጁነት በህይወት ይኑር። ዓለምን ሳይሆን የሚመጣውን ንጉስክን ጌታን ተመልከት። ምክንያቱም የእውነተኛ ደስታህ መጀመሪያ እርሱ ነው። ወደ እግዚአብሔር እንደዚህ ብላችሁ ጸልዩ። ዛሬ የታመንክ ጌታ ሆይ ስለገለጥክልን አስደናቂ ምስጢር እናመሰግንሃለን በሉት። መምጣትህ ናፍቆታችን ደስታችን ነውና በቅድስና ተዘጋጅተን እንድንጠብቅህ በጸጋህ እርዳን በሉት። እስከ መገለጥ ቀን
ባንተ ጸጋ አኑረን በሉት።